እኔም ከዛ ቀን ጀምሮ እንግዲህ ክብሩን አሳያችሁ ዮናታን ክብሩን ማታ አለብኝ አልኩ እና ከሚያስቸግሩ ማለት አንደኛው ትላንትና ስራ ቦታ እንደገባች በእቃ ውስጥ እባብ ተቀምጧለች። ስምሽ ማን ነው? መስጠት ተስፋ ይባላል። የሚኖረው እዚህ ጉራጌ ሰፈር ነው። ምስክርነት መስክር ያላቁም በጣም ሰፈራ ይሄን ዛሬ ሳምንት ከፕሮግራሙ በኋላ የታመሙ ልጆች ካሉ ወደዚህ አምጡና ጸልላችሁ ብሎ ነበር እግዚአብሔር ሰው። እኔም ይሄ ልጅ ወደዚህ እየመጣና ያሳከምኩ ስለነበረ ታሪኩንም ነገርኩ ጸልያለን። ከዛ ከልጁ ከጸለያት በኋላ ምንድነው የሚያመው የነበረው? ከዚህ ነበር የተባለው ሳምባ ብቻ ነበር የተባለው። ልጁ ምን ሆነ ከተጸለየ በኋላ? ልጁ ደህና ነው። ልጅሽ ከዚህ በኋላ አይታመምም፣ በሽታ ተበልሶ ተመልሶ አይመጣም አለኝ። አሜን ብዬ ተቀበል። ደህና ነው እሱ ተፈውሷል፣ ምንም የለው። አጨብጭቡ ለጌታ ክብር። ደግሞ ምን ተጸለየልሽ? ለኔም እንድጸልይ ይፈልጋሉ ሲል አንቺ ደግሞ ምንድነው የሚጸልይልሽ ሲላይ ስራ ቦታ በጣም ሴቶች አስቸግሩኛል አልኩ እና ሞገስሽ ይጨምር አንቺን እኮ አይደለም የሚጣሉ ቅባቱ ነው ጌታ ክብሩን ያሳያል አልከኝ። እኔም ከዛ ቀን ጀምሮ እንግዲህ ክብሩን አሳያችሁ ዮናታንን የምጣሉ ከሆነ ክብሩን ማታ አለብኝ አልኩ እና ከሚያስቸግሩ ማለት አንደኛው ትላንትና ስራ ቦታን እንደገባች በእቃ ውስጥ እባብ ተቀምጦ አገኘች እና ከሰዓት ላይ መጣችና በጣም እንዳዘሽብኛ ቃሎ ሳላው እሑድ ዕለት መጨረሻ ላይ የታመሙ ሰዎች እየጸለይኩ ነበረ። ቤቢ ተፈወሰ። ከዛ ደግሞ ላንቺ ተጸለየልሽ። ስራ ቦታ ላይ መቼ ዕለት ነው እንደዛ የሆነው? ቅዳሜ ነበር እዛ ጥቃት ያደረሱብኝ። ኖ ስራ ቦታ ላይ ልክ እባብ የተገኘው መቼ ነው? ትላንትና ስራ ቦታ ላይ እባብ አገኘች። ጌታ ግን ምን አለ? አንቺን ሳይሆን እየተቃወሙ ያሉት ቅባቱን ነው። ካንቺ ጋር ሳይሆን የሚጠቃሉ አሉ። ካንቺ ጋር ያለውን ቅባት ነው ሞገስ ይጨምር ብላ ዘይቱን አፈሰስከልኝ። ቀኛችሁን ከፍ አድርጉ። በጌታ በኢየሱስ ስም የሚታገሏችሁ ዛሬ ይውደቁ። ይሄ ቅባት እላያችሁ ላይ እንዲደፋ በኢየሱስ ስም ጸልያለሁ። እስከ ብዙ ጊዜ እየታገሏት ነበረ። ልክ አሁን የእግዚአብሔር ሥራ መገለጽ ሲጀምር እባቡ ራሱ ተገልጦ ወጣ ማለት ነው። ዛሬ መስሪያ ቤታችሁ ላይ ስራ ቦታችሁ ላይ የተደገመባችሁ ዛሬ ይፈርሳል። እሺ ከዛ ምን ሆነ? እቃው ስታወጣጣ እባቡን አግኝታ ነካ። እባቡ ምናምን ቀጥቶ ገሎታል። ይሄ ደግሞ ትንሽ ስለሚነራራ እባቡ ተገደለ። እሺ እባቡ ከተገደለ በኋላ ምን አለች? ማታ ላይ መጣችና በጣም እንዳስቀየምኩሽ አውቃለሁ፣ ሳላውቆ ነው ይቅርበኝ፣ እንደውም በልጅሽ ያለው ብላ እኔ ልጅ እጇን ይዛ መታ ይቅርታ ጠየቀችኝ። አንድ ሰው ጮሆ ቀኝ እጁን ከፍ አድርጎ አጥፊው ሞቷል በሉ። ቆይ እሑድ ዕለት ስሰብክ የነበራችሁ ሰዎች ነበራችሁ። ጠማማው ይጣመማል አላለም? ጌታ ብሏል አላለም? እባብ መንፈስ እባብ ነው ባይዘ ጠማማ። በዛ ጊዜ ፈጣኑን እባብ ጠማማውንም አይደለም በጸናች ክንድ ምን ያደርጋል? ይቀጣዋል። በባህር ውስጥ ተደብቆ ያለውን ዘንዶ ምን ያደርገዋል? ይመታዋል። ከዛ በኋላ ፍሬያማ ትሆናላችሁ። ጩይና አሜን በይሴ። ለካ እያጣላቸው ያለ ኪችን ውስጥ ተደብቆ ያለ እባብ ነው። ልክ እሱ ተገልጦ ሲመታ መጣችና ካንቺ ጋር ምንም ችግር የለብኝም ሲስተር። ከዛ መጣ ይቅርታ ጠየቀችኝ። እና እኔም በቃ ችግር የለውም ይቅር ብዬሻለሁ አልኳት። ግን በቃ መመስከር አለብኝ ብዬ ሌሊቱን ሙሉ ሳስበው ነው ያደርኩት። መመስከር ይፈራለሁ። ለጌታ ክብር አታመጡ? ለኢየሱስ ክብር አሰጡ? ታዲያ አይችልም ይሄ ጌታ ነው የምትሉት? ምንድነው የምትዩ? በያት አጠገብሻለሁ። ምንድነው የምትዩ? አይችልም ነው ወይ የምትዩ? በያት እስቲ ይችላል በይሴ። አያችሁ እግዚአብሔር ምን አላት? የተዋጋሽ እነሱ ሳይሆኑ ከነሱ ጀርባ ያለው ነው ብሎ አለ። ያ ጠማማው መንፈስ ተገለጠ። እባቡ ለካ ከታች ቁጭ ብሎ ነው። ልክ ተገልጦ ሲመታ መጣችና አም ሶ ሶሪ we are sisters። ይሄን ያደረገው ኢየሱስ ይባላል። ጩይና ኢየሱስ ይባላል በሉሲ። የኔ አምላክ በሉሲ። የተሰወረውን ገልጦ የሚመታ ነው በሉሲ። ገልጦ የሚመታ ነው በሉሲ። እውነት ውሸት ደስ አይልም ይሄ አምላክ? እስቲ ክብር ስጡ ለዚህ ጌታ። ይሄን ጌታ ምን ትይዋለሽ ታዲያ? በደንብ አከብራለሁ። ፈርታ በልጇ እንዲህ ተደብቃ ነው የምትመሰክረው። ጌታ ክብሩን ይውሰድ። ቀኛችሁን ከፍ አድርጉላት፣ እንጸልይላት። ይሄ እርግማን ተመልሶ ላይ ከተልሽ ከዚህ በኋላ እያሸነፍሽ ልትሄጂ
ሟርተኛውን እየገለበጥሽ ልትሄጂ ይሄ ቅባት በላይሽ ላይ አሁንም ይጨምር። ይሄ ክንድ አሁንም ባንቺ ላይ ይጨምር። የእግዚአብሔር እጅ ባንቺ ላይ ይስራ። ሌሎችንም ብዙዎች አሳልፈው እንዲሰጥሽ በኢየሱስ ስም ጸልየናል። 3 ጊዜ አሜን ብላችሁ ውሰዱላት። ድገሙና ውሰዱላት። የመጨረሻ አሜን። የዚህ ብላቴና ፈውስም የጸና ይሁን። ድጋሜ ወደ በሽታ አይምጣ ወደሱ በኢየሱስ ስም ጸልየናል። ፈውሱ ጸንቷል። አጨብጭቡላት። ግቢ